ኒውክሌር ኢነርጂ ውሃ ማንተክተክ ነው። ከሌሊቱ 10 ሰዓት እስከ ንጋቱ 12 ሰዓት ስራ ከመግባቴ በፊት አንድ ቪዲዮ ቻሌንጅ ይቀጥላል። ለ30 ቀን የሚቀጥል ይሆናል። ዛሬ 5ኛ ቀን ላይ ነን። በትናንትናው ዕለት ራሽያና ኢትዮጵያ የኒውክሌር ስምምነት ተፈራርመዋል። ትንሿ የዩራኒየም ቅንጣት ሙሉ ከተማ ማብራት እንደምትችል ታውቃላችሁ? አተሞች በሚሰነጠቁበት ጊዜ ከፍተኛ የሆነ ኢነርጂ ሪሊዝ ያደርጋል። ሪሊዝ የሆነው ኢነርጂ ውሃውን ያንተከትከዋል። የተንተከተከው ውሃ ወደ ስቲምነት ይቀየርና ተርባይኖቹን ያሽከረክራቸው። ተርባይኖቹ በሚሽከረከሩበት ጊዜ ኤሌክትሪክሲቲ ፕሮዲስ ይደረጋል ማለት ነው። እዚህ ነው ኒውክሌር ኢነርጂ ውሃ ማንተክተክ ነው ያልኳችሁ። ስለዚህ ኒውክሌር ኢነርጂ ምንም አይነት የካርቦን ዳይኦክሳይድ ልቀት ስለሌለው ለኢንቫይሮንመንት የሚጎዳ ባይሆንም ነገር ግን በጣም አንድ ዳውንሳይድ አለው። እሱ ደግሞ ራዲዮአክቲቭ ዌስቶቹ ወይም ዝቃጮቹ ለብዙ ዓመት ሊቀመጡ ስለሚችሉ ነው። ስለዚህ ይሄ ምናልባት አክሲደንት ከተፈጠረ ከፍተኛ ጉዳት ሊያስከትል ይችላል ማለት ነው። ዓለማችን ላይ 10% የሚሆነው ኤሌክትሪሲቲ ከኒውክሌር ኢነርጂ የሚገኝ ነው። የኒውክሌር ኢነርጂን ለመገንባት ከ5 እስከ 10 ዓመት የሚፈጅ ሲሆን በገንዘብ ደረጃ ደግሞ ከ6 እስከ 9 ቢሊዮን ዶላር ሊፈጅ ይችላል። የኢትዮጵያ የኒውክሌር ኢነርጂ መቼ የሚያልቅ ይመስላችኋል? ኮሜንት ላይ አስቀምጡልኝ። መልካም ቀን። See you tomorrow.